አንተ ሙስሊም ሊሆን ማለት ነው። ቆይ ሁለታችሁ ማዳም ሚዩት አድርጊያችኋለሁ። አንዴ ኦኬ። በመጀመሪያ ደረጃ እኛ ክርስቲያኖች ነን፣ ድራማ አንሰራም። እሺ ቤታችንን ከፍተን አብዲ ደጋግሜ እጅቂ ሀዲስ አይቀበለዋለ ከእኔ ጋር ሲከራከር አልሰማም እንዴ? ቁርአኒስት ሆናለሁ ሲል ቁርአኑ አያዋጣህም ብዬ ሲይዘው አይተሃል። እኔም ስሞግተው ሰው አሳውቀናል አቋሙን። የሱኒ እምነት ተከታዮች ግን ይህንን አዲስ ይቀበሉታል ስለው አዎ እነሱ ይቀበላሉ እኔ ግን አልቀበለውም ሲል ሰምተሃል። ሙስሊም ነው አይደለም ማለት አትችልም። አሁን ቤታችሁም እየመጣ የሚወያይ ልጅ ስለሆነ ማለት ነው እናንተ ውስጣቶች ጋር እየዞርኩኝ ነው የምልህ። ያቆይ እሺ የሚለውን አስወጣ ብሎክ ነው የሚያደርጉኝ። እሺ ወሬኛ ሁላ እስኪ እና እስኪ ክፈት እና እንትና አውራ እስኪ ምንድን ነው አንተ እስልምና የምታስገባበት አንድ ሰው ሙስሊም ዘሆንደ ምንድን ነው ሸርጡ? አንተ ጋር እምነት ያንተ እምነት እስኪ አንድ አረብኛ ብጠይቅህ እኮ ተሳሪፍ የማታደርግ ናቸው የማታውቅ እንትና እኮ እስኪ አንድ ቃላት ልጠይቅህና መልስልኝ እስኪ። ምን የሚል ቃል ነው? ጠይቀኝ። እሺ ወፊ ሰማይ ኢላሁን ወፊ ልአርድ ኢላሁን የሚለውን ቁርአን እስኪ ምንድን እንዴት አድርገህ የምትተረጉመው እስኪ? በሰማይም በአማርኛ አንብበህ ነው የምትመጣው ወይስ ደግሞ አረበኛ ተረድተህ? አንተ ሑጃ ምንድን ነው? እስኪ ለምሳሌ እኔ አልቀበልም ሀዲስ ልበል እስኪ ምንድን ነው የምታስበው? የትኛው ሀዲስ የማትቀበለው? جميع الأحاديث المرويات كلها حديث بقول أتقبلهم بعد كتاب الله لن أقبلها إلا ما يوافق القرآن فقط. القرآن የሚገጥም ብቻ እንጂ አልቀበልም ካልኩኝ በምንድን ነው እስኪ የምታሳምነኝ? ከሁለት መቶ ዓመት በኋላ አይደለም ማትጀምር አንተ አንድ ግለሰብ ነው የጻፈው። እስኪ ነብዩ አለይሂ ሰላቱ ወሰላም ይዘውት ከመጡት ሪሳላ አንዱን ሶይ ከሆነ ሐዲስ ወይም ከቁርአን አንዱን ቃል ካደ ካሸዱ እስኪ አምጣልኝ እንደዚህ የሚል እስኪ እንደውም እኔ አመጣልሃለሁ ሐዲስ አትጻፉ የሚል እንደውም لا تكتبوا عن غير القرآن فمن كتب عن غير القرآن فليمحوه የሚል ሐዲስ አለ። እስኪ ምን ታመጣለህ? ይሄን እስኪ እንዴት ላይ ነው ሐዲሱ? ከኔ አቡ ዳውድ ላይ ሐዲሱ የት ላይ ነው ነገረኛ? አቡ ዳውድ ላይ ኩቱብ ቲስዓ ላይ ሄድና ሰርች አድርገው ይመጣል። ራሱ ለፍዙ ቢለፍዝ ይመጣልሃል። አንድ አሁን አልተሳሳትኩም። አሁን ራሱ ቁጭ አድርግልሃል እሱ። እሺ ከሁለት መቶ ዓመት በኋላ የተጻፈ እንዴት ወህይን ሳኒ ነው ብለህ የምታምነው ማን? ለምንድን ነው ሰዎች የትኛው? አንደኛ ቁርአን ላይ ስማ ፈስተምሲክ ቢለዚ ኡሂየ ኢለይከ ኢነከ ዐላ ሲራጢን ሙስተቂም ይላል። ቁርአን የለ የዛን ጊዜ ሐዲስ አልነበረም። እሺ ወኡሂየ ኢለየ ሀዛ ልቁርአኑ ሊኡንዚረኩም ቢሂ ወመን በለግ ይላል። ወደኔ ቁርአን ተወረደ እናንተን ማስጠነቀቅ ሲሆን የዛን ሰዓት ሐዲስ ነበረ። እሺ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ማለት ይሄ ገኒማ ላይ ነው የምታከው ነው ማለት ነው። ተፋሲሮችን ሄድና አንድ ባንዳ ለማን ገኒማ ገብቻ ተወሰነዋለህ? ገኒማ ነው ሙኽተስም ቢልገኒማ ወላሂ ሰበብ ነዙል ሆነ እኮ ይኸው ማዕነው እኮ አመነው ሰበብ ነዙል ነው ስለምን ወማ አዕጣኩም ወላሂ ላዚም ሚነል ገናኢም። ለምሳሌ ከኋላ መለስ ብለህ ራሱ ብታነበው ሰዓት ስለሌለኝ እንጂ አንተን ለማስረዳት እዚህ ጋር ማለት ነው ብዙ አያት አመጣልሃለሁ። ፈዘኪር ቢልቁርአን መን የኻፉ ዋዒድ ይላል። እኔም ዛቻዬን ለሚፈራ ለሆነ ሰው በቁርአን ገነተዳ ዘኩታ ነው ሊሆን እሺ ታዲያ ምን ይሁን እኮ ይሄንን ቁርአን ብቻ ነው እንድንከተል የሚያዘው ብዬ ነው ማለት ጀመር። ሙስሊም አይደለም አንተ ሙስሊም ሳይሆን ሙስሊም አይደለም። ሙስሊም ሊሆን ዘንድ በቃ አንተኛው ማለት ለክርስቲያኖች አስበክ ከሆነ ለእምነት አስበክ ከሆነ ተከራካሪ ሙስሊሙ ጋር ተከራካሪ አንተኛው ማለት ነው። ሰው ነው ለምሳሌ ክርስቲያኖችና ይሁዳዎች ጀነት ይገባሉ። እፎይ የምትባለው እፎይ ነው ሰው እንዳያርገው ከሙስሊሙ ስማኝ እኔ ተከራከር ከሙስሊሞች ጋር ተከራከር። ክርስቲያኖችም አይሁዳኖችም ከሙስሊም ሰዎች ውጭ አስገብተህ ከምትከራከር ለምሳሌ ጊዜ እየወሰድክ ከሆነ ከሙስሊሙ ጋር ተከራከር። አንድ አረብኛ እንኳን ራሱ መጥቀስ እኮ አልቻልክም እስካሁን ድረስ። አንተ አዲስ ልቀቅ እኮ ነው ያለው። መርገጥ ከሆነ መርገጥ ጠፍቶ የመሰለህ እንዳንተ መሳሪያ ምናምን እኮ እችላለሁ እኮ ምላስ አለኝ እኮ ትቼው ነው የሆነ ነገር እኔ ብሻል ብዬ ማለት ነው እንጂ መርገጥ ጠፍቶ እሽኪ በቃ ሰው አብዲ አቅምን ማወቅና በልክ መሰብሰብ ጥሩ ነበር። አስቀድሞ ራ በሚለውን እስኪ አስርፍልኝ እስኪ ወደ ማዲ ወደ አምሮ ወደ ሙዳሪ ፕሬዘንት እያደረግ እስኪ አምጣልኝ እስኪ ምኑንም አመጣልኝ ፊውቸር
እስኪ ዶረበ የሚለውን ቃላት እንኳ ተስዋሪፍ አትችልም እኮ። እስኪ ይሄንን እስመል ፋይል እስመ መፍዑል ማዲ ሙዳሪ ሐል ያደረግ እስኪ ያምጣልኝ። ይሄንን ምን የሚለው አትችል ሰው ይህን እንዴት? እኔ እኮ ከአንተ በላይ ከ10 ዓመት በላይ ነው የተማርኩት። ታውቃለህ? ይሄንን እኔ ለዛ ነው ካፊር ሆንከው ከብት አለ ካፍ ስማ ሳትከፍር ሙስሊም ታውቃለህ? ወመን የክፍር ቢጣዖት ወዩእሚን ቢላህ ፈቀድ ኢስተምሰከ ቢልዑርወቲ ልውስቃ ላ እንፊሳመ ለሃ ይላል። ከጣዖታት የካደ ወመን የክፍር ቢጣዖት ወዩእሚን ቢላህ በአላህ ያመነ ፈቀድ ኢስተምሰከ ቢልዑርወቲ ልውስቃ ላ እንፊሳመ ለሃ ይላል። በእርግጥም ይሄ ሰውዬ የእስልምና ዘለበት ሳትከፍር ሙስሊም አትሆንም። አወቅ በጣዖት ካልካድ ወይም ደግሞ በሌላ በግዑዝ ለምን እከፍራለሁ? መጀመሪያ በጣዖት መካድ ማለት መክፈር አትሆንም። ካልከፈርክ ሙስሊም አትሆንም። እከፍራለሁ። ሄሎ አንድ በቃ ካልከፈርክ ሙስሊም አትሆንም። ለምን እከፍራለሁ? አረ ቤቴን እናንተ ሰዎች በቃችሁ። በቃ የዚህን ያህል ከተፈታተሻችሁ አይበቃችሁም እንዴ? እኔ እጅቂን አቋሙን በመጀመሪያ አሳውቅ ያለኝ እጅቂ ከኔ ጋር ወራ አቋም ሞራል ግራውን እንትን አያስቀምጡ አልኩት። ቁርአን አለ ቁርአን ላይ እኔ ደግሞ ያዝኩት። አብዲ መጣ ድራማ ነው ክርስቲያን ነው አለ። አብዲ በመጀመሪያ አቅምህን ማወቅ ነበረብህ። ሆን ብዬ ነው ያስጠለስኩህ። ለወደፊቱ ጥንቃቄ አድርግ። ከመኮርኮም በፊት መረጋጋት ደግሞም ማወቅን ይፈልጋል ማለት ነው። አሁን ደግሞ ከኔ ጋር ትቀጥልና ተወሰነ እንነጋገራለን ማለት ነው። ግን አታክ አታድርግ። አታክ ስታደርግ እንደዚህ አይነት ልክ ጎጆ ቤት ሰርተህ በመትረየስ እንደመደብደብ ነው እና ጥሩ አይደለም። አብዲ ለወደፊት ተረጋጋ። እኔ አሁን ህጅቂን ቁርአን ላይ ብሎኝ ሀዲስ አልቀበልም ሲለኝ በደቂቃ ይዤው ነበር። እኔ አንተ ግን መያዝ አልቻልክም። ሙስሊም ሆነ መያዝ አልቻልክም። እኔ ህጅቂን ይዤዋለሁ እንደውም ለቀቅ ለጭራሽ። እንዴት ሙስሊም አይደለህም ከማለት ውጭ አንድ መረጃ እንኳን ልታመጣለት አልቻልክም። በጣም በብዙ ልትይዘው ትችል ነበረ። ሲጀመር አንድ አያመጣም። እኔም እኮ አሳየው እኮ አንተ የምትለውን እኮ ማምጣት እንደማችል እኔ ደግሞ አሳየው እኮ አስቀድሜ እኮ አሳይቻለሁ። አንተና የማንግባባበት የሆነ ነገር አለ። ምክንያቱም የሆነ የአረበኛ እንትን አንስቼ ያንን ባወራ አንተ አትቀበለኝም። ምክንያቱም በአረበኛ ተሸውደኝ ነው ትለኛለህ። ቀጥል አልኩህ እኮ ቀጥል። አረብኛ አውራው ቀጥልና የጠየኩህ መረጃ አንተ ሁላችንም መልካም ስራ ጀነት እንደማያዋጣ እኮ ነው ያሳየው እኮ። አረብኛ ስትል ቀጥል ችግር የለውም አውራው አልኩህ። እንደማያዋጣ ስላወቅህ ተውከው እንጂ እንደማታመጣ እኮ ነው ያሳየው። ግን እሱ ምንድን ነው እሱ ቻሌንጅ ከማድረግ ይልቅ ወደ አሁኑ ተደናገጠ። ምንም ያውቀው ነገር የለም። ኤኒዌይስ አብዲ ማይክን አንሳ እና ከኔ ጋር እንቀጥላለን ወደ ቶፒካችን። አብዲ ይሰማል? ያ ይሰማል። መልካም። በእስልምና ፍጡር ያልሆነ ማን ነው እሱ? ፍጡር ያልሆነ ስትል ፍጡር ያልሆነ ማለት ያልተፈጠረ። ፍጡር ያልሆነ ብዙ ነገር አለ። ለምሳሌ ቁርአን አለ። ሌላስ? አላህ ራሱ ፍጡር አይደለም። 2 እሺ፣ ሌላስ? ይበቃል። ቴንኪው። ስለዚህ ፍጡር ያልሆኑ አትሊስት አብዲ ምን ገልጦልናል? 2 ነገሮች አሉ። ኢማጂን ፍጡር ያልሆኑ 2 ነገሮች ማናማ አላህና ቁርአን ፍጡር አይደሉም። ስለዚህ ቁርአን ፈጣሪ ነው ማለት ነው። ለምን ፈጣሪ ይሆናል? አንተ ፍጡር አይደለም አልከኝ እኮ። ፍጡር ሁሉ የሆነ ነገር ፍጡር ያልሆነ ነገር የሆነ ነገር ለምን አንተ ጀናይዝ ታደርጋለህ? ቁርአን ፍጡር አይደለም። ያለው ስማራ ንግግር ስለሆነ ፍጡር አይደለም። ኢማጂን ቁርአን ፍጡር አይደለም። በእስልምና 2 ፍጡር ያልሆኑ ነገሮች አሉ። አንድ ፍጡር ፈጣሪ ብቻ እናምልክ ይባላል። ብቻ ታደርጋቸዋለህ። ብዙ ይኖራሉ። እኔ እኮ ነገርኩ ምሳሌ ነው አይደል? ኤግዛምፕል ስላክ ኤግዛምፕል ቻው። ለምን ጀነራል ታደርጋለህ አንተ? ሌሎችም ይኖራሉ። ባሉት ላይ ብቻ እናውራ። አሁን እኮ ባሉት ላይ እናውራ። ስለዚህ አንተ አላህ ተነስተህ ጀነራል አታድርግ ነው እያልኩ ያለሁት እኔ። ለምን ትደመድማለህ?
እስማማውልህ እኮ አላህና ቁርአን ፍጡር አይደሉም። በቁርአንና በአላህ ላይ በሁለት ላይ እናወራ። ታንክ ዩ። እሺ፣ ስለዚህ አላህ ቁርአን ፍጡር አይደለም። ያ ኦኬ፣ ፍጡር ካልሆነ እንዳላህ ኢተርናል ነው ማለት ነው፣ ዘላለማዊ ነው። እስከ መልቂያ መድረሻው ያለ ቃል ስለሆነ ይኖራል። አስቀድሞም ዓለም ከመፈጠሩ በፊት ነበረ። ምን ከመፈጠሩ? ዓለም ከመፈጠሩ በፊት። እሺ፣ ያ ማለትም ቃሉ ከሆነ ደግሞ ያ ቃሉ አላህ ዘንድ አለ ማለት ነው። ያላ ቃል ፍጡር ሊሆን አይችልም እንዳንተ አባባል። ቃሉ ደግሞ ፍጡር ካልሆነ ኦኬ፣ መልካም ኦኬ። ይሄ ያላ ቃል ፍጡር ያልሆነው እንትና ሱናን ኢብን መጃ 3781 ነው። እጅልኝ አንድ የቅድም የከፈትሽውን ክፈችና እንዲያሳይ እንደ ኦዲየንስ አንድ እናሳይ። ሱናን አቢ ዳውድ 47 ላይ አሁን ያወራ ነው በመረጃ መሆኑን እናሳያቸው። ያላ ቃል ፍጡር አይደለም ሐዲሳቸው ነው የሚለው ባይዘ ቁርአን ፍጡር አይደለም። ግሬዱን እዩት፣ ሳሂህ ነው። ኦኬ፣ አንብቢው። እሺ Abu Dawud said this is a proof that of the fact that the Quran is not created. ይሄኛው አቡ ዳውድ እንደተናገረው ይሄ ቁርአን የተፈጠረ ላለመሆኑ ማረጋገጫ ነው። ታንክ ዩ። ስለዚህ አብዲም እንደሚስማማው ቁርአን የተፈጠረ አይደለም። ሱናን ኢብን መጃ 3781 አንዴ ክፈችው። እስከ ቂያማ ቀንም ይቀጥላል አለ። ቁርአን ከለም አላህ ነው ብለው ያምናሉ። ሱራ 9:6 አካባቢ 6 ወይም 5:6 መሰለኝ። እሱን ይጠቅሱና ያላህ ቃል ነው ቁርአን። ቃሉ ደግሞ ፍጡር አይደለም፣ የተፈጠረ አይደለም፣ ከሲፋቱ ነው ይላሉ። ይሄ ቁርአን ደግሞ በቂያማ ቀን ምን ይሆናል ብለህ ታምናለህ አብዲ? እስከ ቂያማ ቀን ይቀጥላል አልከኝ። በቂያማ ቀን ደግሞ ምን የሚሆን ይመስላል? ተሰብስበው ወደ አላህ ይመለሳል። ወደ አላህ ይመለሳል ወይንስ የራሱ ቅርጽ ይዞ ሰው ሆኖ ይመጣል? ለምን ሰው ይሆናል? ወደ አላህ ይመለሳል። እሺ፣ ሐዲሱን እናንብበው። ሐዲሱን ቀጥታ አንብቢ። እሺ፣ ሐዲሱ ግሬዱ ሐሰን ዳር ሰላም ነው። አንዴ ላድርግላችሁ ብዬ ነው ወደ እሺ the Quran will come on the day of resurrection. እንግዲህ የሚነሱበት ቀን በቁርአን ይመጣል like a pale man and also እንደ ፔል እንደሆነ እንዴት ይመጣል አለ እንደገረጣው ሰው። ታንክ ዩ። ልብ በል ቁርአን በቂያማ ቀን ወይም በትንሣኤ ዕለት ወደ አላህ መመለስ የምትለው ሜቢ እሱ ጋር በሄዱ ከሆነ የገረጣ ሰው ሆኖ ይመጣል። የገረጣ ሰውዬ ሆኖ ይመጣል። ልብ በሉ ፍጡር አይደለም። ቁጠሩ። አሁን ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ለማን ተመስሏል? ይሄ እኮ እየሰማኸኝ ነው? ቁርአን ሲቀራ የነበረው ሰውዬ አይልም። አንብበው። ማነው እኮ እንደዛ ነው ትርጉሙ? ሰውዬ አንብበው። ቀጥለህ ስታፈር ይኸውልህ፣ እንደዛ ነው ካልከኝ እስማማልሃለሁኝ። ሐዲስ አሉ አለሁልሽ። ይመስገን